ሰላም ሰላም እንዴት ናችሁ? ውድ ኢትዮጵያውያን ከሀገር ውስጥም ሆነ ከሀገር ውጭ ያላችሁ ኢትዮጵያውያን ሰላም ናችሁ? እንዴት ናችሁ? ላይክ አድርጉ። አህያው እየመጣል ነው። የነጻነት ወርቅነህ የቀልድ ስብስቦች ከፊልሙ ላይ የተቀነጫጨው የቀልድ ስብስቦችን አይተን እስኪፈታ እንበል። ነፂ በጣም የሚገርም ሰው ነው። በነገራችን ላይ መሞት የሌለበት ያው ማንም መሞት አለበት እያልኩ አይደለም፣ ግን በጣም ያለ ዕድሜው የሞተ ሰው ነው። እንወዳለን እንደማለት ነው። እኔ በጣም ሰዎች ባለህባቸው ፊልሞች ሁሉ በጣም አዝናኝ ሰው ነህ። በጣም የሚገርም ትወና፣ የሚገርም የፊልም ችሎታ ያለ ሰው ልጅህን ያሳድግል። እዚህ ሰፈር እንደገባሽ ኬላውን አነሱት እንዴ? ቆንጆ እንዳይገባ ያጋድለናል አላልኩም? ይኸውልሽ መተኮስ ተጀመረ። ጎንበስ ብዬ ይሄን ሰፈር አስፋልት አደርጋለሁ ብዬ ጊዜ አጣሁ። ዛሬ እንደምትመጪ ባክ ሌሊቱን አድርገው ነበር። ነይ ወደዚህ አንዴ፣ ነይ ወደዚህ አንዴ፣ ነይ ወደዚህ፣ ነይ ወደዚህ። ኮረኮንቹን ልገልብጠው ከስር እኮ አስፋልት። ነይ ነይ ወደ እኔ ልገልብጠው። ለክፉ ቀን ያስቀመጥነው ነው ለእንዳንጫ ነው። አመሰግናለሁ። እኛ ነው የምናመሰግነው። እዚህ ሰፈር አንድ ዘመድ ነበረኝ። ለምን ቁራጭ አይሆንም? ዘመድ የሚጠይቅ ሰው ደስ ይለኛል። ደስ ነው። የቤት ቁጥራችሁ ስንት ነው? ውይ በግል አልተሰጠንም፣ በግል አልተሰጠንም። በጅምላ ሰጡንና ተከፋፈሉ አሉን። ሁሉም የሚቀለውን ወሰደ። ከስንት እስከ ስንት ይገመታል እናንተ ቤተሰብ? ያክስቴ ነው። ያክስት የቤት ቁጥር ይረሳል? አልወቅስሽ። ጄኔንም አክስት ቢሆን ጠይቀሽ ትሄጃለሽ። ያክስቴ ስም ማን ነው? አበብዬ። ይሄን መልክ የት ነው ማቀው? ውይ ስጋ ቁርጥ አበብዬ። አበብዬ ምን ነው ቤት አባት ቤት ሂጂ። ቤት ይቀርበኛል። ቤቱ እኮ ይሄ ነው። እኔ የምለው እጅ ጽሑፍሽ እንዴት ነው? ምንም አይልም። እስቲ ዝም ብለሽ ስልክሽን ጻፍ። አረቀስ ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? አልሰማሽም? በአክስት ነው። በአክስት ግብጽ የኢትዮጵያን አክስት የኔ ነው ትላለች። ያኔ ጦርነት ይነሳ እንዴ ድምጥማጡን እናጠፋል። እዚህ ጋር ምን እያደረገ ነው? ጋዜጣ እያነበበ ነው? እየሰከሰ ነው? ኤፍሬም እኔ ነኝ። የአፍሪካ ህብረት ላንቺ ወርቅ ካላነጠፈ ምንድነው ስራው? አሁን እኔ የምሰጣቸውን ገንዘብ ምን እንደሚያደርጉት አላውቅም። አሁን ዞር እስከ ይሄው ኮረኮንች ሆኖ ጥብቅ ከፍ ትንሽ አንዴ ከመሬት ከፍ በይ። መሬትን አፈር ለኛ ታያት በእናቱ ከፍ ምን ልታዝኝ ነው? የሞባይል ካርድ ታገኛለህ? ባለ 15 ባለ 25 ባለ 50 ባለ 100 ቆይ መልሳለሽ። ባለ 100 እኮ ነው። ድምፅሽን ልስማው ብዬ ሶስተኛ ዓለም ጦርነት በምን እንደሚነሳ ሰማሽ? በሞባይል ካርድ ኢትዮጵያ የፋቀችውን ባለ 100 ብር ካርድ ግብጽ ሆዬ ሙሌት እንዴ ማለት ግብጽ እጅ ጽሑፍሽ እንዴት ነው? ምንም አይደለም። እስቲ ልጅ ላይ ቁጥርሽን ዝም ስትወጪ ደግሞ ባለ 15 ብር ካርድ መልቀልሽ እጠብቃለሁ። ካሁን በኋላ ቴሌ ብለሽ ጥሪ። ቴሌ ወይ አቤት FBI እንዴ ምን አጠፋን? ምንድነው እንደዚህ ማማ? አስደነገጥከኝ እኮ። እኔ ልደንግጥ? እኔ ክውል በል። እናንተ ሀብታሞች እኮ የምትደነግጡ አይመስለንም ነበር። አዎ የምትደነግጡ ፍጹም አይመስለንም እኮ። እኛ እኮ በደረሰ ቁጥር ደሞዝ በደረሰ ቁጥር ቀለብ በደረሰ ቁጥር ስንደነግጥ ደኡዞን ጣፍ ሳስተናል። እኔ ደሳሳ ምን ነው ለስንት ደሃ ሳስታችሁ ትችሉታላችሁ? እኔን ስትሉ ራሱ እንደነግጣለን። ታዲያ ምንድን ነው የሚባለው? አይዞን እናንተ ራሳችሁ አይዞን። ደሃ የለውም ታውቂያለሽ። እሺ ምን ልታዘዝ? ኧረ ምን እንታዘዝ? እኛ ራሳችን ደውላችሁልን ነበር። ዲሽ የምትሰራው ልጅ ነህ እንዴ? ነኝ። ዲሻችን ተበላሽቶብናል። ቆየ 30 አመት 30 ደቂቃ ካለም ከተቆራረጣችሁ እኔ ልቆራረጥ፣ እኛ እንቆራረጥ።
አይደገምም። በህዋ ሳይንስ ስም ይቅርታ ጠይቅሻለሁ። በናሳ ስም ይኸው ዋይት ሃውስ ፔንታጎን ምስክሬ ነው። ቃል እገባልሻለሁ። ድጋሚ መንደሮን አለች ዓለማችን እያንዳንዱን ሰው ከቴክኖሎጂ ጋር እኩል ለማራመድ ነው እቅዳችን። እንዲህ እየተገፋፋችሁ እንዲህ በጣም ኮሚክ ነህ። ኮሚክ ነው ያልኩት። አራዊት ነው አውቀህ ነው ማለት ድምጽሽን ለመስማት እሺ ላሳየና ዋው ምን ዋው ሶስተኛው ዓለም ጦርነት በምን እንደሚፈጠር ሰማሁ። በተወጠረ ጂንስ ነው። ሶስተኛው ዓለም ጦርነት በምን እንደሚነሳ ሰማሽ? ሰማሁ። አጫጭር ወሬዎች አታነቡማ። በጸጉር ነው በጸጉር። ህንዶች ጸጉር መሸጥ ይጀምራሉ። ያኔ ዓለም ትበጠበጣለች። ቁርንጫጭ ጸጉር ያላቸው ናቸው አመጽ የሚያስነሱት። እጅ ጽሑፍሽ እንዴት ነው? ምንም አይደል። እስቲ እዚህ ላይ ስልክሽ ጻፈ። አመሰግናለሁ። ቴንክ ዩ በጣም የማመሰግነው። እኔ እኮ በነጻ ኮንዶ ችግር አየር ተወደደ ወይ አየር ውድ ነው። ከኛ ሰፈር አየር ስፓይኪ ትባላለች። ስፓይኪ ቴንክ ዩ ባይ። በጣም ቆንጆ ሻለች አይደለ? ታዳንስ የምትችለው ሳልሳ ምናምን ትደንስልሃለች። ሙዚቃ ልክፈትልህ እባክህ። ግዴለ በእውነት እኔ ሄደ ፕሊዝ ዊሽ አረ ሰው ይሰማል ላይ ባንተ ሰው ለአረተው ሰው ክሊዮፓትራን ተከተልሽ። ክሊዮፓትራ ማን አላውቅም። የግብጽ ልዕልት ነበረች። ከታች ከትንሽዬ ቦታ ተነስታ ነው እዛ የደረሰችው። ቆሎ ሎሚ ምናምን ምሽጥ ሴት ነበረች። ውብ ነች። በቃ ቁርጥ እንዳንቺ በእኔ ሂሳብ መስታወት ተመልከች። እኔ ከፍላለሁ። አሁን ሐውልት ናት። ሐውልት እና ሐውልት መሆን ያስደንቃል። ወይ እሷም እንዳንቺ ሞጥ ሟጣ እኔ ከኔ ጋር ማን እንስማማ? አንድ ቅንቲነን በቃ ኤፍሬም እባላለሁ። እሺ ኮክ ስም መለዋወጥ አይከፋም። የሰው ልጅ የደም ዝውውሩን ትቶ በስም መዘዋወር ነው የሚኖረው ይላል በእውቀቱ ስዩም። መቼም ኢትዮጵያዊ አይደለም ነው። እንዴት አለ? እንዲህ ብሎ ከመሬት ተነስቶ አለ። አዎ ስልኬ ቅድም የደወልኩልህ ነው። ሴቭ ላድርገው? በቃ ሴቭ አድርገዋለሁ። እደውልልሻለሁ። ምልክት ብቻ አድርግልኝ። እኔ እደውልልሃለሁ። ባይ ቴንክ ዩ። ሰው አለ። ጠብቅ እዚህ እርግጠኛ ነኝ የአንገት ጊነስ ቡክ ላይ ተመዝግቧል። ከኪሎፓትራ እኮ በአንድ ይበልጣል። በአንድ ኪሎፓትራ እኮ 4 ከ1 ከነፋስ ነው። አንቺ 4 ከ2 ከነፋስ እና የኔ መሰል አንገት ዘሽ እንዴት ትጓዣለሽ ብዬ ነው። ሶስተኛው የዓለም ጦርነት በምን እንደሚነሳ ታውቂያለሽ? አላውቅም። በአንገት ነው። ረጃጅም አንገት ያላቸው ሴቶች ይበዛሉ። ያኔ ጦርነት ይከፈታል እነሱን ለማግባት። ጦርነቱ በምን እንደሚያበቃ ታውቂያለሽ? አንገት በመሳብ ነው። ተመስገባሻል። እኔ ግን እንዴ አሜሪካን የማያት ይመስላል። ግን ማጀላንም እንዲህ ብሎ ነው መንገድ የጀመረው። እንዴት የለመኑትን የማይነሳው ጌታ አሜሪካንን እጁ ላይ ማጀላን አሜሪካን እጁ ላይ ማጀላን አፍሪካን ቢያገኝ ኖሮ አገኘው ነበር። ሱዳንን ቢያገኝ አገኘው ነበር። ሶማሊያን ቢያገኝ አገኘው ሊል አይልም። አሜሪካን ስለሆነ አገኘው ብሎ አሳይ። እኔ ምን ስንት ሰው ተመዝግቧል? ወደ 500 ምናምን ሰው ተመዝግቧል። እናጠጋጋለን። እኔ እንዴትም ይሁን ብቻ እንዴትም አሜሪካን መግባት አለ። እያንኳኳሽ ነው። ምን ቀረ? ይሄው ከወረ እያንኳኳሽ ስሜን ጠይቂ እባክሽ። አፈር ሰውን ስሜን ጠይቂ። ማን ልበል? የኔ ቆንጆ ኤፍሬም እባላለሁ። የኔም ቤት ለሰዎቹ ምን ላድርግ? ኤፍሬም ምን እናድርግ ነው የሚባለው? ጓደኞቹን እኮ እሺ ጓደኛዬ ምን እናድርግ? እንጥፋ ብለን እንጥፋ። የኔ ቆንጆ ገላይታ ትባይሽ ቀልደኛ ነህ። በቅርብ ነው አሰልጣኝ የቀየርኩት። እኔ የምልህ ወይ ስንት ብር ነው የሚከፈለው? 250 ሺህ ብር። አልበዛም? ለንግስ ነው እንደምትሄዱት? ላይክ አድርጉ። አህያው እየመጣልህ ነው።